ይሄ አውዲዮ ትልቅ ኤቪደንስ አይደለም ወይ? እንዴት ነው የሚሲሲፒ ፖሊስ ይሄንን ነገር ከቨር ያደረገው? በጣም ብዙ ሰው ጥያቄ ሆኖበታል። ሰላም እንዴት ናችሁ? ታሪክ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም እንግዲህ በኖለን ጉዳይ አዲስ ነገር ስላለ መጥቻለሁ። ይሄን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ እንሁን። እንግዲህ ለማስታወስ ያክል ያው ባለፈውም እንደተነጋገር ነው ስለ አውቶፕሲ ምርመራው ተነጋግረናል። ግን ወደዛ ከመሄዳችን በፊት ይሄን ቪዲዮ አዲስ ለምታዩ ትንሽ ስለ ኖለን ልንገራችሁ። ኖለን የ18 ዓመት ልጅ ጎበዝ ተማሪ፣ ጎበዝ ፉትቦል ተጫዋች፣ ትልቅ ቲም ሊቀላቀል በነበረበት ሳይል ሊያደርግ በነበረበት ሰዓት ነው ይሄ ነገር ሀፕን ያደረገው እና በጁላይ 4 ከነጭ ጓደኞቹ ጋር ለመዝናናት ጁላይ 4 ለማክበር ይሄዳል ማለት ነው ወደ ሆርን አይላንድ። ይሄ ሃይላንድ ደሴት ነገር ነው እና በግል ቦት ነው የሚሄደው። ምንም አይነት ትራንስፖርት የለም ማለት ከፍላችሁ የምትሄዱበት ነገር የለም። ሁሉም የግል ቦቱን እያያዘ ነው የሚሄደው እዛ አካባቢና እንደዛ ከጓደኞቹ ጋር ከሄደ በኋላ እነሱ ያንን ሰለብሬት ጁላይ 4ን ሰለብሬት ካደረጉ በኋላ ጓደኞቹ ሲመለሱ እሱ አልተገኘም የለምና ጓደኞቹ ሲጠየቁ እዛው ቆይ ሆርን አይላንድ ላይ እቆያለሁ ብሎናል ከኬቲ ከምትባል ጓደኛው ጋር አሉ ማለት ነው። እና ቁልፉንና ስልኩን እጃቸው ተገኝቷል። ስልኩ ላይ የነበረው መረጃ ቀኑ ሙሉ ሲነሳቸው የነበሩት ፒክቸሮች እንደዚሁ ሜሴጆች ሁሉ ዴሊት ተደርገው ነበረ ሲገኝ ስልኩ። ከዛ ኬቲ የምትባለው ስትጠየቅ ደግሞ ነው ከኔ ጋር ትንሽ ጊዜ ነበረ፣ ከዛ በኋላ ከጓደኞቹ ጋር ወደ ቦት ሄዳለሁ ብሎ ከጓደኞቹ ጋር ጆይን ለማድረግ ወደ ጓደኞቹ ሄደዋል አለች ማለት ነው። ከዛ ከ2 ቀን ፍለጋ በኋላ ሬሳው እዛ ሆርን አይላንድ ተገኘ ማለት ነው። ስልኩ እንደዚሁም ደግሞ የመኪናው ቁልፍ ሁሉ ጓደኞቹ ጋር ነበርና ስልኩም ደግሞ ቼክ ሲያደርጉ ቤተሰቦቹ ሙሉ የተነሳቸው ቪዲዮዎች ሌላም ደግሞ ሜሴጆች ምናምን ሁሉ ዴሊት ተደርገው ነበረና ይሄ ነገር በጣም ስለ አጠራጣሪ ስለነበረ አውቶፕሲ ምርመራው ወደ ሌላ ተልኮ በደንብ እንዲታይላቸው ቤተሰቦቹ ጠየቁ። ሌሎች እንግዲህ አክቲቪስቶችም ታዋቂ ሰዎችም በዚህ ነገር ኢንቮልቭ አደረጉ። ሆን ተብሎ ነው የተገደለው በነጮች የሚል ጓደኞቹ ናቸው ይሄን ነገር ያደረጉበት የሚል አስተሳሰብ ስለነበራቸው እንደዛ ሆነ። ከዛ በኋላ የአውቶፕሲ ምርመራም እንግዲህ በባለፈው ቪዲዮ እንደነገርኳችሁ አጠቃላይ ነገር ውጤት አልተገኘም ማለት ነው። ምክንያቱም የሚሲሲፒ ፖሊስ ትሮትንም አስቀርቶት ነበረ፣ ሌላ ኦርጋኖችን አስቀርቶ ነበር፣ ፒክቸሮቹንም አልተላከም እና ደግሞ የአውቶፕሲ ምርመራውን የሚያደርገው ዶክተር ደግሞ በጣም የሚፈልገው የነበረው ትሮቱን ነበረ። ምክንያቱም ከጭንቅላቱ ጀርባ ላይ የተገኘ ደም ስለነበረ ያ እንዴት ሊመጣ ቻለ የሚለውን ነገር በደንብ አይደንቲፋይ ለማድረግ ትሮቱና ላንጉ በጣም ያስፈልግ ነበረ። እሱም አልተላከም፣ ፒክቸሮቹም አልተናቁም። በዛ ምክንያት አጠቃላይ የአውቶፕሲ ምርመራው ሊታወቅ አልቻለም። ግን በዚህ ሳምንት ደግሞ አንድ ሾልኮ የወጣ መረጃ አለ። እንደገና ደግሞ ፖሊስ ደግሞ የሚሲሲፒ ፖሊስ ደግሞ እኔም የአውቶፕሲ ምርመራ ሰርቻለሁ አለኝ ጨርሻለሁ ካለ በኋላ ከሰው እሱን ሀይድ አደረገ። ለሰው ማሳወቅ አልፈለገም። ይሄ ነገር ደግሞ የሆነ ነገር ስላለ ነው እንጂ ከቨር ሊያደርግ የፈለገው ነገር ስላለ ነው እንጂ በራሳቸው የሚተማመኑ ከሆነ ለምንድን ነው ለህዝቡ ይፋ የማይደረገው ይሄ የአውቶፕሲ ምርመራ የነሱ የአውቶፕሲ ምርመራ የሚል ነበረ። እሱም በእርግጥ ቢለቀቅም ህዝቡ ሊቀበል አይችልም። ምክንያቱም ብዙ ከቨር የተደረጉ ነገሮች ስላሉ አሟሟቱን ለመደበቅ የሚጣርበት ሁኔታ ስለነበረ ስላለ ምንድነው ያ መረጃ ሾልኮ የወጣው መረጃ እንግዲህ ኦፊሻል ዲስፓቸር የሚሲሲፒ ዲፓርትመንት ውስጥ የተገኘው የአደጋ ጥሪ ነበረ፣ ኦዲዮ ነው። እንግዲህ ከዚህ ጋር ሪሌት የሚያደርግ ነገር ልንገራችሁ። ምንድነው እሱም የኖለን ጓደኞች ማለት ነው። የኖለን ጓደኞች ከዛ ቆይተው በተመለሱበት ሰዓት እንዴት ነው ቶሎ ልትመለሱ የቻላችሁት ተብሎ ተጠይቆ ነበረና ምንድነው ያሉት? የኛ ቦት ውሃ እያስገባ ስለነበረ ሜካኒካል ችግር ስለነበረው እዚህ ጋር እንግዲህ እንድትይዙልኝ የሚፈልገው ቦታችን ውሃ እያስገባ ስለነበረ ቶሎ ነው የሄድነው። እኛ 5 ላይ ነው የሄድነው 5 ፒኤም ላይ
ነው የሄድ ነው እና ኖለንን ና ግባ እንሂድ ስንለው ከኬቲ ጋር ቆያለሁ አለን። ስለዛ ቶሎ ነው የሄድ ነው እሱን ፊክስ ለማስደረግ ብለው ነበረ የተናገሩ። ሶ አሁን የተገኘው የሚሲሲፒ ዲፓርትመንት ውስጥ የተገኘው ምንድን ነው? ባይ ዘ ዌይ ማን ኢንፎርሜሽን ሪሊዝ እንደሚያደርግ አታውቁም። ምክንያቱም ሁሉም በቃ አንጀቱ ርር ብሎ ስላለ የሱ ነገር ማለት ዘረኛ ያልሆኑ ነጮችም ጥቁሮችም በጣም ይሄ ነገር እውነት እንዲወጣ በጣም ስለሚፈልጉ መረጃ ያገኘ ሰው ቶሎ ነው የሚያወጣውና ይሄም ተገኘ ማለት ነው። እና ምንድነው አሰማችኋለሁ መጨረሻ ላይ ምንድነው የአደጋ ጥሪ ነበረ። ወደ ሚሲሲፒ ዲፓርትመንት የተደወለ የአደጋ ጥሪ ነበረ እና የአደጋ ጥሪ የተደወለው ወደ ዲፓርትመንቱ የተደወለው ኦዲዮ ነው የተሰማው ማለት ነው። ከዲስፓቸሯ ጋር የሚያደርጉት የቃላት ልውውጥ ነው። ኦኬ ከዛ በኋላ እሷ ጋር ሲደወል እዛ ዲፓርትመንት ሲደወል ቦታችን ሲንክ እያደረገ ነው እና ሄልፕ አርጉን የሚል ነበረ። ከነሱ እሱ ከሚናገረው ጀርባ ግን በርቀት የሚሰማ ድምጽ ነበረ፣ ኖለን የሚል ድምጽ ነበረና ይሄን ነገር ፕሮፌሽናል ኦዲዮ ኢንጂነሮች አሉና አንድ ደግሞ ጀኒዳ የምትባል ይሄን ነገር ከሰማች በኋላ ምንድነው ያደረገችው? ሙያዋ ፕሮፌሽናል ኦዲዮ ኢንጂነር ናትና ምንድነው የምታረገው? ፍለፊቱን ድምጽ በማሳነስ ከጀርባ ያለውን ድምጽ በማጉላት ምን እንደሚሉ ጥርት አድርጋ መስማት ትችላለች ማለት ነው። እና እሷ ይሄን ነገር ይሄን ድምጽ አጥርታ አወጣችሁ ማለት ነው። ከዛ በኋላ የተሰማው በጣም የሚያስገርም ነገር እዛ ቦት ላይ የተሰማው ኖለን ገደልከው የሚል ማለት ነው። እንደገና መጀመሪያ ሞተው ነበር ይላል። ኦ ማይ ጋድ እያሉ ያ ድምጽ አጉልታ ከጀርባ ያለውን ድምጽ አጉልታ ለፊት ያለውን ድምጽ ቀንሳ የጀርባውን ሞር እንዲሰማ አድርጋ ይህን መረጃ አወጣች ማለት ነውና ቫይራል ሆነ። በጣም የሚገርም ነው። እስቲ ስሙትና እመለሳለሁ። Bombshell tonight. Nolan Wells audio distress call. Detail assistance, Vicky speaking. How can I help you? Hey, we're at the west tip of Horn, and our bilge pump stopped working. We're sinking. Can y'all please come? We have a membership. All right, of course. How far is the work coming up, sir? Can you give me a description? Ankles? You are hearing the audio distress call from the boat. That is the boat on which Nolan Wells went to Horn Island. Now, there have been a lot of different accounts about whether he was on the boat when he came back from Horn Island, when he was supposed to come back from Horn Island. He never came back from Horn Island. And you can clearly hear on that version, which we obtained from the Mississippi Department of Marine Research. They released it. It's not something off TikTok or Insta. And that's what you hear. Hey, we're at the west tip of Horn, and our bilge pump stopped working. We're sinking. Can y'all please come? We have a membership. Shut up! Shut the f*** up! What'd you say? I want you to meet someone very important, critical to this investigation. Her name, Janetta Brantley. Miss Brantley is the audio engineer who enhanced the 911 call, the CETO call, in the Nolan Wells case. So everybody claiming some ding-dong on YouTube did it or somebody on Insta or TikTok did it, no. She did it. I've spoken to her. Thank you for being with us tonight. Explain to me where you got the audio, how you got the audio, and what, if anything, you did to enhance the audio.
First and foremost, I basically downloaded it off of YouTube from WLOX News's YouTube site. And when I downloaded it, I ripped it off of YouTube. That's the terminology that we use when we take something off of YouTube. But when I ripped it off of YouTube Pause. and I pulled it in. Pause, please. Objection. Ms. Brantley, isn't it true Yes. that the audio you got was taken directly by XLO from MDMR, correct? The Mississippi Department of Marine Resources. Isn't that true? Yes. Okay, please continue, Ms. Brantley. So when I downloaded it from YouTube, I pulled it into my DAW, which is Logic Pro X. That's my DAW of choice. And when I first listened to it, I realized that it was like a dual mono recording, which most, most phone services or operators utilize when they're recording conversations. And so it was already split between the caller, the dispatch, and the callers in the background. And so that's what made it easy for me to isolate it without having to do much to it. So that isolation, when I separated the left channel from the right channel, that just made me be able to really focus on everything that was on the call end. And what I was hearing was I honestly could not believe what I was hearing. Ms. Janetta Brantley, isn't it true this is the same audio that was released by the Mississippi Department of Marine Resources? Yes, that is absolutely correct. Let's listen to it one more time. Hey, we're at the west tip of Horn, and our bilge pump stopped working. We're sinking. Can y'all please come? We have a membership. Shut up! Shut the f*** up! What'd you say? As I was listening to certain things that stood out to me, I was in disbelief because, again, I'm just an audio engineer. I'm not an investigator, a detective, or anything like that. So when I heard a name that I wasn't familiar with, it stood out to me, and that alone made me want to hear what was immediately said after "Damn it, Bart." And so that's why in that process where "Damn it, Bart" came in loud and clear to me, I decided to go over to the next part to hear what the rest of that statement was, which is where you saw me actually create a loop over that part, split that part, and then add a gain, which the gain is boosting the volume overall. And that's pretty much what you saw me do in that actual video. And so to hear, "Damn it, Bart, Nolan's really dead now," that I couldn't believe it. I could not believe it. እንደሰማችሁት እንግዲህ ኖለን የሚል ድምጽ በክሊር ይሰማል። እንደገና ደግሞ ገደልከው የሚል ይሰማል። ገደልከው ሲለው መጀመሪያ ሞቷል። ኖለን ተነስ እያሉ ሲጮሁ ሲጨነቁ ይሄ ድምጽ አለ ማለት ነው። ይሄ ድምጽ ተገኘ ከጀርባ። ኖርማሊ እንደዚህ ሲሰሙት ላይሰማ ይችላል፣ ግን የኦዲዮ ፕሮፌሽናል ኦዲዮ ኢንጂነሮች ግን የጀርባውን ድምጽ አጉልተው ስለሚያወጡት በኮምፒውተር ላይ የጀርባውን ሞር እንዲሰማ ሲያደርጉት ይሄ ነው ያለው ድምጽ። ይሄ ኦዲዮ ብዙዎችን አስደንግጧል፣ ግን ይሄም ከተሰማ በኋላ ምንም የተወሰደ እርምጃ የለም ወይ ተይዘው የተመረመሩበት ምክንያት የለም። ምክንያቱም እንደነገርኳችሁ ነው። በጣም ቤተሰቦቻቸው በጣም ጥሩ ፖዚሽን ላይ ስላሉ ዳኞች ናቸው፣ እንደ ከፍ ያለ ቦታ ላይ ስላሉ አይ ቲንክ ልጆቻቸውን ከቨር እያደረጉ ፕሮቴክት እያደረጉ ነው። ይሄም የሚሲሲፒ ፖሊስም ደግሞ በጣም ተጠያቂ መሆን አለበት እያሉ እንግዲህ ሁሉም ተነስቷል። ሁሉም እንግዲህ አንድ ወር ሆኗል። የማይበርድ አዲስ ነገር ነው ሁሌ የምሰሙት። አይ ዶንት ኖ ወዴት ይሄዳል ይሄ ነገር
የኖለን እውነት ይወጣል ወይስ እንዴት ነው የሚለውን ነገር አፕዴት አደርጋችኋለሁ። እንደገና ደግሞ ያው እንደነገርኳችሁ የሚሲሲፒ ፖሊስም እኔም አውቶፕሲው ምርመራ ጨርሻለሁ አለ፣ ግን ለህዝቡ ይፋ አላደረገም። ኖለን ቤተሰቦች ያሰሩት አውቶፕሲ ይፋ ነው የተደረገው ለሰው ምንም እንኳ ብዙ ያልተላከላቸው ነገር ባለበት ሁኔታ ያለችዋን ትንሽ መረጃ እንኳን ለህዝቡ ይፋ አድርገዋል። እና የሚሲሲፒ ፖሊስ ግን ምንድነው ከቨር እያደረገ ያለው? ለምንድነው የአውቶፕሲ ምርመራም አለኝ ካለ ለምን ወደ ህዝቡ አያወጣውም? ይሄ ነገር ካለው እያሉ ብዙ አክቲቪስቶች፣ ብዙ መርማሪዎች፣ ሁሉም እንግዲህ ዘረኛ ሊሆን አይችልም እና ይሄ ነገር የቆረቆራቸው ይሄ ነገር ያልተዋጠላቸው የኖለን ጉዳይ እንደ ተራ ነገር በውሃ ሰጥሞ ነው የሞተው የሚለው ነገር ያልተዋጠላቸው ሁሉ ወደፊት እየወጡ እየጠየቁ በቃ አሁን በአሁን ሰዓት ሁሉም በቃ ኢንቨስቲጌት አድራጊ ነው የሚመስላችሁ። ሁሉም በቃ ተመራማሪ ነው። ሁሉም እንዴት እንዲህ ሊሆን ቻለ፣ እንዴት እንዲሆነ እያሉ እየጠየቁ ነው ያለው። በተለይ ደግሞ ብላክ ኮሚኒቲ እንደዚሁም ደግሞ ነጭም ሆነው ደግሞ ዘረኛ ያልሆኑ ይሄን ነገር በጣም በቃ ልባቸውን አላሳርፍ ያለ ሰዎች ደግሞ ቻሌንጅ እያደረጉ ነው ያሉት። አይ ዶንት ኖ ወዴት እንደሚሄድ እውነቱ የቱ ጋር እንዳለ እንግዲህ እናያለን ወደፊት። ግን ይሄ ደግሞ መረጃ ይሄ ከዲስፓቸሯ ጋር የተደረገው የአደጋው ጥሪ ኦዲዮ ግን በጣም ብዙ ሰው በቃ ለምን ይሄ መረጃ ካለ እንዴት ነው ተይዘው የማይመረመሩት እያሉ ነው። ይሄ ኦዲዮ ትልቅ ኤቪደንስ አይደለም ወይ? ትልቅ አሁን እነዛ ጓደኞቹ ተይዘው ቢመረመሩ አንዱ ጋር እውነት ሊወጣ ይችላል። ስለዚህ እንዴት ነው ይሄው 1 ወር ተቆጠረ፣ ብዙ መረጃ እየወጣ ብዙ ነገር እየተደረገና እንዴት ነው የሚሲሲፒ ፖሊስ ይሄንን ነገር ከቨር ያደረገው? ከቨር ለማድረግ የፈለገው እንዴት ነው? እና በጣም ብዙ ሰው ጥያቄ ሆኖበታልና እና ያለን አሁንም በየጊዜው አዲስ ነገር ሳገኝ አፕዴት አደርጋችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሆንላለሁ። ለዛሬ ያልኩት ይሄው ነው። ኔክስት ደግሞ በአዲስ ቪዲዮ እስክንገናኝ ባባይ።